ወንጌላዊ ዮሐንስ በሕይወቱ ስቆ አያውቅምና ቁጹረ ገጽ ትላለች ቤተክርስቲያን። ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሟል ነበር። እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት። ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ ሞትን በምድር ያላየው በኋላ ሰማዕት ይሆናል። በረከቱ ይደርብን እና ቅዱስ ዮሐንስ አንድ ቀን ከልቡ ከት ብሎ ስቋል። ምንድነው ያሳቀው? አንድ ሰው ልብስ ሲያሰፋ አይቶ። ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጧት ይሞታል አለ። ምን እያደረገ ነው? አሁን ልብስ እያሰፋ። ስንቴ ተስቆብን ይሆን በቅዱሳን ስንት ልብስ አሰፍተን። አባ ጊዮርጊስ ዘጋስጫ ደግሞ ገድሉ ላይ አንዲት ሴት ጥጥ ትፈትላለችና ስትፈትል ጋቢ ለመስራት አንድ ጋቢ ለመስራት ነው ጥጥ ትፈትላለች እና በጣም በዛ የፈተለችው አይበቃም ብላ ግን ትፈትላለች። አባ ጊዮርጊስ መጣና በቅድስና አውቆ ማለት ነው እስካሁን የፈተልሽው ይበቃል አቁም ያላት፣ አትድከም ያላት። ስለ ጥጥ የተነገረ እንዳይመስላችሁ። ከጋቢያችን በላይ የምንፈትል ሰዎች አለን እኮ። ስንት ዓመት እንደምንኖር አናውቅም፣ ስንት ጊዜ እንደቀረን አናውቅም። ግን ዘላለም እንደሚኖር ሰው ነው የምንለፋው። ንስሐ ግባ ሲባል ብዙ ሰው ቆይ አሁን ትንሽ ጊዜ በእግዚአብሔር ፍርድ እጅ ሆኖ እንኳን ንስሐ አይገባም ማለት ነው። እንደ ሀገር መስቀል ላይ ነን፣ ብዙ ክፉ ነገር አለ። አሁንም ንስሐ ለመግባት ግን ቆይ ነው የሚለው ብዙ። ቅዱስ ጴጥሮስ ጌታ ሆይ አሁን ልከተልህ አለመቻሌ ለምንድን ነው ብሎ ነበር ሐሙስ ዕለት። አሁን አትከተለኝም ስለ አሁን ልከተል ያልቻልኩት ለምንድን ነው? ብዙዎቻችን አሁን መከተል አንፈልግም እግዚአብሔር። የብዙ ሰው እቅድ ለወደፊቱ ነው። ብዙ ዓመት ይኖር ይመስል ወጣቱ ቆይ ትንሽ እድሜ እንትን ይበል። ቅዱስ አውግስጢኖስ የተባለ ሊቅ ሰው አፍሮ የማይናገረውን ነገር ተናግሯል። በእኛ ወክሎ ምን አለ መሰላችሁ? ጌታ ሆይ ኃጢአት ሰርቼ ገና ስላልጠገብኩ ትንሽ ጠብቀኝ፣ በደንብ ላዳርስና ምኖቹ አፍ አውጥተን አንልም እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግም። ትንሽ ብቻ ቢሆን ሳይበዛ አይደል? ፈጣሪን እንደ ፍሌቨር ነው የምንጠቀምበት ብዙዎቻችን። ማለት ጣልውን ጥሩ ነው አይደል? ክርስትና ለክፉም ለደጉ በጣም ክርስቲያን መሆን አንፈልግም። ዝግጁ አይደለንም ገና ላይላውን ብቻ ሆነ። ልክ እንደ አክቲቪቲ ሰው በትርፍ ጊዜው ዋና ዋኛለው፣ ሳይክል ነዳለውና ቤተክርስቲያን ሄዳለሁ። እግዚአብሔር ለብዙ ሰዎች የትርፍ ጊዜ ጉዳይ ነው። ገና ነን፣ አልጠገብንም። ወጣቱ ጉልበቱ ሲያልቅ ነው ወደ እግዚአብሔር መመለስ እቅድ ያለው። ዘፋኙ ድምፁ ሲበላሽ ነው ወደ እግዚአብሔር